አርሰናል እንደተለመደው ማለት ከሾት ኦን ታርጌት ጋር ተፎካክራ አሸንፋለች። አይ ቲንክ የሆነ የመጨረሻው ሰው የዲፍሌክሽን ምናምን ነገር የራያን ቆጥሮታል መሰለኝ ኦን ታርጌት ማለት 3-1 አሸነፍን ማለት 3-1 አሸነፍን። አርቴታ ምን አይነት ቡድን የገነባው ማየት አስጠላኝ እኮ ትሬኒንግ ፉቴጅ እኮ ነው የሚመስለው። ምን አይነት ዶሚኔሽን ነው እንዴ? ምንድነው ቡድናችን አናየውም እንዴ? ይሆናል መጓጓት ምናምን የለም እኮ በቃ አንድ ከገባ አሁንማ ትንሽ ቆይቼ ማን በቃ ረፍዶ እንዲገባ ትንሽ አይቼ ረፍቶ እንዲገባ ማለት ምንድነው ቅስማቸውን ስብርብር የምታረገው? አርቴታ ቋጣሪያንስ የተለያየ ምክንያት ይፈልግልሃል። ጎሉን ቶ ኦን ታርጌት ማለት አርሰናል 4 ጨዋታ ተጫውቶ 4ቱንም በክሊን ሺት ሆም አዌይ ፋር አዌይ ምናምን ለውጥ የለውም። አርቴታ ላይቭ ላይ ቮት ማድረግ እያሳየ ነው። ላይቭ ላይ ቮት እንዴት እንደሚደረግ ቁጭ ብለን እያሳየን ነው። የሊቨርፑልን ጨዋታ ደግሞ ላይቭ ስትሪም አደርጋለሁ ነኝ በሁለቱም በኩል ላይቭ ገብቼ ማለት። ስለዛ ላይቭ ከችበል እንዴት በቴሌብር ቮት ማድረግ እንደምትችል ያሳየዋል ማለት ነው።